በሁለት ዓመት ውስጥ 25 ሚሊዮን ብር በጣም ብዙ ገንዘብ ነው። አንድ ሰው በለውጥ ሂደት ሲጀምር የቅርብ ወዳጆቹ ጓደኞቹ ይርቁታል ወይ ይርቁታል ተብሎ ይታሰባል። ለምን? አንድ ሰው ራሱ በመለወጥ ሂደት ውስጥ ወይ ደግሞ ወደ ስኬት በሚያደርገው ጉዞ በጣም ብዙ ከባድ ያልታሰቡ ፈተናዎች ይገጥማሉ። ከዛ በኋላ ግን ብዙ ትልልቅ ድሎች ይከሰታሉ። ጥያቄው እነዚህን ፈተናዎች ለመቋቋም ዝግጁ ነን ወይ ነው። ሰላም ጤና ይስጥልኝ፣ ያሬድ ነኝ ከየስ ዩዝ የስልጠና ማዕከል። ዛሬ እንግዲህ አዲስ አርዕስት ይዘን መጥተናል። አብራችሁን ቆዩ። በቪዲዮዎቻችን ብዙ ነገር እየተማራችሁ እንደሆነ እምነት አለኝ። የተለያዩ ጉዳዮችን እያነሳን ነው። በተለይ በባለፉት ሁለት የመጨረሻ ቪዲዮዎች ከኤአይ ጋር በተያያዘ እና እንዲሁም ከአይፎን ሴኩሪቲ ጋር በተያያዘ ብዙ ጥያቄዎች መጥተዋል በብዙ ሶሻል ሚዲያዎቻችን። ለሁሉም ቀስ ብለን ምላሽ እንሰጣለን። በተለይ ኤአዩ ገና መጀመራችን ነው፣ ሰፊ ነገር ስለሆነ ለወደፊት ሰፋ አድርገን እንሰራዋለን ብለን እናስባለን። ዛሬ ግን አንድ ሰው በመለወጥ ሂደት ውስጥ በሚሄድ ጊዜ ምን ፈተናዎች ይገጥሙታል፣ ምን አጋጣሚዎች ሊገጥሙት ይችላሉ የሚለውን ከራሴ ህይወት ከቅርብ ወዳጆቼ ከቤተሰቦቼ ያየሁትን ነገሮች ልነግራችሁና እንድንወያይ ነው የመጣሁት። አንድ ሰው በመለወጥ ሂደት ሲጀምር ብዙ ፈተናዎች፣ ብዙ እንቅፋቶች፣ ብዙ ነገሮች ሊገጥሙት ይችላሉ። ከነዛ ውስጥ የመጀመሪያው በአንድ ቁጥር ላይ ያስቀመጥኩት ምንድነው፣ በተለይ ተቀጥሮ የሚሰራ ሰው በጣም ስራውን መጥላት ይጀምራል። ስራቸውን መጥላት ይጀምራሉ ሰዎች። ልክ ኢሚዲየትሊ አንድ ለውጥ በህይወትህ ሊከሰት ሲል አንዱ የሚገጥምህ ነገር በህይወት ተብሎ የሚታሰበው ከረንትሊ ያለህን ስራ፣ እጅህ ላይ ያለው ስራ መጥላት ትጀምራለህ። ያስጠላሃል። ቢሮ አካባቢ ሄደህ መግባባት ሊከብድህ ይችላል። በምትሰራበት አካባቢ እንዲህ አይነት ነገር እንደሚገጥም በራሴ ህይወት በሌሎችም ሰዎች ህይወት አይቻለሁ እና የመጀመሪያው እሱ ነው። ይሄ እንግዲህ የለውጡ አካል ነው ማለት ነው። ስለዚህ ትልቅ ነገር እየተመኘህ ነው ማለት ነው። ትልቅ ነገር ደግሞ ስትመኝ ከረንትሊ እጅህ ላይ ያለው ነገር ሊያስጠላህ ይችላል። ተፈጥሯዊ ነው ብዬ አስባለሁ። ኦፍኮርስ ጥንቃቄ የሚፈልጉ ነገሮች ይኖራሉ በዚህ ጊዜ፣ ግን አንዱና የመጀመሪያው ሂደት እሱ ነው ብዬ አምናለሁ። ሁለተኛው ደግሞ ልክ አንድ ሰው መለወጥ ሲጀምር ከሚያሳያቸው ባህሪያቶች አንዱ ከሰዎች ጋር ከጓደኞቹ ጋር ያለው ጓደኝነት ግንኙነት ይቀንሳል። እንደውም አንዳንድ ጊዜ ጓደኞቹን ሁሉ ሊተው ይችላል። እንግዲህ ይሄ በስራ ዓለም በለውጥ ዓለም ከሚከሰቱ ነገሮች አንዱ ነው። ምክንያቱም ምንድን ነው አንድ ሰው መለወጥ ሲጀምር ከዛ ከኮምፈርት ዞኑ ወይ ደግሞ ድሮ ከለመደው የህይወት ጓደኝነት፣ ልማድ፣ አዋዋል መለወጥ አለበት። ለምሳሌ አንድ ሰው አትሌት መሆን ከፈለገ ጠዋት ተነስቶ መሮጥ አለበት አይደል? ጓደኞቹ ደግሞ ለዚህ የማያበረታቱት ወይ ቅርብ ወዳጆቹ እንደዛ ከሆኑ ሰው ይተዋቸዋል ማለት ነው። ስለዚህ ይሄ ተፈጥሯዊ ሂደት ነው። ጓደኛ መተው የቅርብ ኢቭን ወንድ ሆኖ ገርፍሬንድ ያለችው ከሆነ ገርፍሬንዱ ሁሉ ሊተው ይችል ይሆናል በእንደዚህ ወቅቶች ላይ። ሴትም ከሆነች እንደዛ ቦይፍሬንዷን ልትተው ትችላለች። ይሄ ናቹራል የሆነ ሰዎች በመለወጥ ሂደት የሚገጥማቸው ነው እና በቅርብ ጓደኞቻችን ወዳጆቻችን ጋር የመራቅ ነገር ሊፈጠር ይችላል። ምንድነው ይሄ? ጠልተናቸው ወይ ስላልወደድናቸው ሳይሆን እንዲህ አይነት የሚያደርገው ምንድነው ከኛ ዓላማ ጋር መጣመር ስለሚከብዳቸው ነው። ከኛ ዓላማ ጋር መሄድ ስለማይችሉ ምን እናደርጋለን? የግድ መሸሽ ይኖርብናል። ስለዚህ ተፈጥሯዊ ሂደት ነው። ያህን እንዴት ላብራራው መሰላችሁ? ለምሳሌ አንድ ብረት ተቀጥቅጦ ሼፕ መሆን አለበት አይደል? በዛ ሼፕ በመደረግ ሂደት ውስጥ ግን አብሮት የከረመ ዝገት አለ። ብረት እንደምታውቁት ይዝጋል። ያ ብረት ግን ሼፕ መሆን ከመሆኑ በፊት መጀመሪያ ብረቱን ዝገቱን ማራገፍ አለበት። ዝገቱ ደግሞ ኢሚዲየትሊ እሳቱ ሲገባ እንደምታውቁት ብረት እሳቱ ሲገባ ሼፕ መሆን ይጀምራል። ሼፕ ለመደረግ ደግሞ ይቀጠቀጣል። በዛ ሂደት ውስጥ ይሄ ዝገት ከላዩ ላይ እየተራገፈ ሊሄድ ይችላል እና ጓደኛ መቀየር፣ ምናልባት በፊት ጓደኞቻችን መተው፣ መራቅ፣ ሚስ አንደርስቱድ መደረግ ምናምን ሊገጥመን ይችላል። ሰው የዓለማችን ልዩነት ስላለው በዚህ ጊዜ በጣም ብዙ ሳክሰስ ላይ የደረሱ ሰዎች እንደሚሉት ሰው ልጅ ልክ መለወጥ ሲጀምር ላይፍ ስታይሉ ይቀየራል፣ አኗኗሩ ይቀየራል፣ ጓደኞቹ ይቀየራሉ። ተፈጥሯዊ ሂደት እንደሆነ
ነው የሚታመነው። እና በለውጥ ሂደት ውስጥ በምትሄዱ ጊዜ ይሄ ነገር ቢገጥማችሁ እንዳትገረሙ ለማለት ነው። ሶስተኛው አንዱ ሰው ልጅ ይገጥመዋል። በተለይ በመለወጥ ሂደት ውስጥ ያለ ሰው ወይ ደግሞ ለመለወጥ ጥረት የሚያደርግ ሰው ሊገጥመው ከሚችሉ ነገሮች አንዱ ከዚህ በፊት የወዳቸው የነበሩ ነገሮች መጥላት፣ መደበር ይገጥመዋል። ለምሳሌ ኳስ ትወድ ከነበረ እና ልክ በዚህ በለውጥ ሂደት ራስን በመለወጥ ሂደት ውስጥ በምትሄድ ጊዜ ኳስ ማየት ሊያስጠላህ ይችላል። ድሮ ፊልም የምታይ ከሆነ ፊልም ማየት ሊያስጠላህ ይችላል። ምንድነው ይሄ? አሁን አየህ ኢንጆይ የምታወይ ከረንትሊ ቀልብህ ላይ ያለው ወይ ቀልብሽ ላይ ያለው ነገር ወደ አዲስ ለውጥ ወደ አዲስ መንገድ የሚያመጣ ስለሆነ እነዚህ ትንንሽ የምትደሰትባቸው ትንንሽ ትረካባቸው የነበሩትን ነገሮች በቃ ቦርድ ትሆናለህ፣ በእነሱ አትደሰትም ማለት ነው። ይሄ ተፈጥሯዊ ሂደት ነው እና ብዙ ጊዜ እንደዚህ በለውጥ ሂደት ውስጥ ያሉ ሰዎች ብቻቸውን መሆን ከራሳቸው ጋር መታገል ከሚፈልጉት ወይ ደግሞ ሊሰሩት ከሚፈልጉት ነገር ጋር በመታገል ነው ጊዜዎቻቸው ነው የሚያሳልፉት። እና ብዙ በእነዚህ የለውጥ ሂደቶች ያለፉ ሰዎች ትንሽ ድብርት ውስጥ መግባት፣ ለብቻ መሆን ኢንጆይ የሚያደርጉት ይሄ አሳካዋለሁ ብለው ያሰቡት ነገር የሚያደርጉት ጥረት ነው። እሱ ነው በቃ እሱ ብቻ ነው የሚያረካቸው። ለምሳሌ አንድ ሰው ተነስቼ አንድ ካምፓኒ መሰረታለሁ ወይ አንድ ትልቅ ድርጅት መሰረታለሁ ብሎ ቢነሳ የሚያረካው ነገር እሱን መገንባት ብቻ ይሆናል ማለት ነው። ሌላው ይሄ በጎን ያሉት በህይወታችን ከዚህ በፊት እናረጋቸው የነበሩ ሂደቶች እየደበሩን ይመጣሉ። ኢቭን ታለንቶቻችን በዚህ በፊት እንደ ታለንት የምትወስዳቸው ነገሮች በሙሉ ሊደብሩ ይችላሉ። ከዚህ በፊት ኢንጆይ ታረጋቸው የነበሩ እንደ ታለንት የምታያቸው እንደ ሆቢ የምታያቸው ነገሮች ሁሉ ሊያስጠሉ ይችላሉ። እና ይሄ ተፈጥሯዊ ሁኔታ ነው። አንድ ሰው ራሱ መቀየር በሚጀምርበት ጊዜ ሊገጥሙ ከሚችሉ ነገሮች አንዱ ነው ተብሎ ይታሰባል። ይሄ ሶስተኛው ነው። አራተኛው በእኔም ህይወት ውስጥ የገጠመኝ ምንድን ነው? ዘሞመንት አንድ ነገር አደርጋለሁ፣ ይሄን ነገር አሳካለሁ፣ ይሄ ነገር የኔ ህይወት መንገድ ነው ብላችሁ ኢሚዲየትሊ ስትነሱ የመጀመሪያው ኬዝ ይሄ ሂደት እንቅልፍ ይነሳቸዋል። ስለዚህ እንቅልፍ ማጣት፣ በጣም አምሽቶ መተኛት፣ በጣም ሳይነጋ መነሳት ቢኮዝ ኢትስ ላይክ አንድ ሰው ቡና ጠጥቶ ልክ አክቲቭ እንደሚሆነው ምናምን ልክ እንደዛ ነው። ይሄም ህልማችሁም ልክ በዚሁ ልክ ይቀሰቅሳችኋል እንደማለት ነው። ህልማችሁ ልታሳኩ የምትፈልጉት ነገር እንቅልፍ ይነሳችኋል። ስለዚህ ይሄ ተፈጥሯዊ ነው። በቃ አንድ ትልቅ ህልም እያለምክ ነው። ትልቅ ነገር ለማሳካት በህልምህ ተነስተሃል፣ ግን ፈተናዎች አሉ። እነዚህ ፈተናዎችን ለመወጣት እያንዳንዱ ሂደት ቁጭ ብለህ ስለምታስብ አእምሮህ አክቲቭ ሆኖ እንትን ይላል። በዚህ ምክንያት እንቅልፍ ማጣት ነገሮች ሊገጥሙ ይችላሉ። ኤኒዌይስ ብዙ የስኬት መንገድ የተጓዙ ሰዎች ታሪክ እንደሚነግረን በጣም እንደማይተኙ፣ በጣም ጥቂት ሰዓት ብቻ እንደሚተኙ፣ ህይወታቸውን ያሰቡትን ነገር ለማሳካት በሚያደርጉት ሂደት ብዙ ሳክሪፋይስ እንደሚያደርጉ ይናገራሉ። ከነዚህ ሳክሪፋይሶች አንዱ እንቅልፍ ማጣት ነው። እንቅልፍን ሳክሪፋይስ ማድረግ ከባዱ ነገር ነው እና ለህልሞቻችን ብዙ ትልልቆቹ ዛሬ ስኬት ላይ የደረሱ ሰዎች ላቦራቶሪያቸው ውስጥ፣ ጋራጃቸው ውስጥ፣ ምናቸው ውስጥ ያድሩ እንደነበር በአንዳንድ ታሪኮች አንብበናል። እና አንድ ሰው መቀየር ሲጀምር ከሚያሳያቸው ባህሪያቶች አንዱ ይሄ ነው ማለት ነው። ሌላ አምስተኛ በጣም ወሳኝ ኮመንሊ ብዙ ሰዎች ጋር የሚከሰት ነገር ነው ተብሎ ይታሰባል። ዘሞመንት የሆነ ነገር አምነሽ አሁን እሰራዋለሁ ይሄን ነገር ልክ ስትጀምር ምን ይከሰታል? ትልልቅ ጋሬጣዎች ይመጡብሻል። ትልልቅ ጋሬጣዎች የሚፈታተኑ አቅምን ምናልባትም ይሄ ወደ ድሮ ማንነት እንድትመለስ ሁሉ የሚገፋፋ ሊሆን ይችላል። ለምሳሌ አንድ ሰው ቢሮ ትቶ ቢሮ ከዚህ በኋላ አልሰራም ብሎ ትቶ መጥቶ ሊሆን ይችላል። አሁን ህልሙን ለማሳካት እየጣረ ያለው እነዚህ አሁን ሲጀምር የገጠሙት ፈተናዎች ምናልባትም ኧረ እኔ ምን አገባኝ ብሎ ወደኋላ እንዲመለሱ ሁሉ ሊገፋፉት ይችላሉ። እና በጣም ከሚከሰቱ ነገሮች አንዱ በጣም ትልልቅ ፈተናዎች ይገጥማሉ። ከነዚህ ሁሉ ፈተናዎች ውስጥ ደግሞ ትልልቅ ድሎች፣ ትልልቅ የሆኑ ደግሞ የስኬት በሮችም በትንሹ ተከፍተው ይታዩናል። በእኔም ህይወት በቅርብ ጓደኞቼም ህይወት ላይ ያስተዋልኩት ነገር ሞመንት አንድ ሰው ራሱን መለወጥ ሂደት ውስጥ ሲሄድ ላይፉን ሌላ ዳይናሚክስ ውስጥ ማድረግ ሲጀምር
በጣም ትልቅ ፈተናዎች መጀመሪያ ይገጥመዋል። ትልቅ ፈተናዎች ለምሳሌ በቀላሉ እንውሰድ። ለምሳሌ ቢዝነስ ከፍታለሁ ብለህ ስትሄድ ከገና ከገቢዎች ጀምሮ ከንግድ ቢሮ ጀምሮ ከውልና ማስረጃ ጀምሮ ብዙ ጋሬጣ አለ፣ ብዙ ፈተና፣ ብዙ ጥያቄ። ይሄን አርግ ይሄን አታርግ፣ ትዛ ሂደህ ቆመህ ትውላለህ፣ ከዛ ተሰልፈህ ትውላለህ። ነገሮች ለማሳካት ብዙ ገንዘብ ይፈልጋል፣ ብዙ ፈተና ምናምን ይገጥማል። በዛው ልክ ደግሞ ይሄ ያለምከው ነገር በትንሽ ደረጃ ደግሞ በጭላንጭል ደረጃ ደግሞ ይታይሃል እየተሳካ እንደሆነ። በይሄ ያሰብከው ያለምከው ነገር በትንሹ ይታያል። ገና ስኬት ላይ አልደረሰም፣ ግን ደግሞ ማየት ትጀምራለህ። ይሄ ነገር ለካ ይሆናል፣ ይሄ ነገር ለካ ስኬት ላይ የሚውል ነገር ነው የሚለውን በጨረፍታ ይታያል፣ በጭልቅታ በሚባል ደረጃ። እና አንዱ እንግዲህ አንድ ሰው ወደ ስኬት ዓለም በሚያደርገው ጉዞ ከሚገጥሙት ነገሮች አንዱ ይሄ ነው። ብዙ ፈተና፣ ብዙ ትግል፣ ብዙ ዲቴይል የሆኑ ኬዞች ይገጥማሉ። በዚህ ጊዜ ብዙ ፈተና ይገጥምና ከዛ ግን ወደ ድል መንገድ፣ ወደ ስኬት መንገድ እንድንሄድ መንገድ ይከፍትልናል ማለት ነው። እና ፓርት ኦፍ ላይፍ ናቸው። አሁን እነዚህ ያነሳኋቸው ሁሉም ነገሮች በዚህ በስኬት ሂደት ውስጥ የሚገጥሙ እና ኮመንሊ ብዙ ሰው ጋር በተለይ ብዙ ስኬት መንገድ ያለፉ ሰዎች የሚያነሷቸው ናቸው። አይሆፕ እንደወደዳችሁ ተስፋ አድርጋለሁ። በተረፈ ሌላ ጊዜ ደግሞ ሰፋ አድርገን የቀሩትንም እናብራራለን። ስላዳመጣችሁኝ አመሰግናለሁ።